መተት ክፍል 1 መተት ምንድን ነው? በዚህ ተከታታይ ክፍል ራሳችንን የምንፈትሽበት የአጋንንትና የሰዎች የክፋት ጥግ የምናይበት ብሎም የምንጠነቀቅበት ይሆናል። የዚህ ትምህርት ዋና ዓላማ ሰዎችን በጥርጣሬ እንዲያዩና በአጉል ፍረጃ ያለ ስም እንዲሰጣጡ ሳይሆን የአጋንንትን ክፋትና ተንኮል አውቀው ከችግራቸው እንዲወጡ ነው። ብዙዎቻችን በአጋንንትና ከአጋንንት የባሱ ስጋ ለበስ አጋንንት በሚመስሉ ሰዎች ብዙ ነገራችንን በአጋንንታዊ ክፋት በማበላሸት ይጎዱናል። እኛም ይህንን ሳናውቅ በስውር ተጎድተን ብዙ ነገራችንን ተነጥቀን፣ ግን ለዚህ ሁሉ ችግር መፈጠር አጋንንት ሳይሆን እግዚአብሔር ይመስለናል። በዚህም በስጋዊም በመንፈሳዊም ሕይወት የተስፋ መቁረጥ ሸለቆ ውስጥ ወድቀን መውጣት አቅቶን እንቸገራለን። ስለዚህ በዚህ ትምህርት የአጋንንት የውጊያ ስልትና ከእርሱም ፈተና የመውጫ ብልሃት፣ የሰውንም የተንኮልና የምቀኝነት ጥግ እናይበታለን። የቅዱሳን አበው አምላክ ሚስጥሩን ይግለጽልን። መተት ቃሉ የግዕዝ ሲሆን መተት የሚለውን ቃል ኪዳነ ወልድ ክፍሌ በመጽሐፈ ሰዋሰው ወግስ ወመዝገብ ቃላት ላይ መምታት፣ መመታት፣ የማይታይ ህብእ ረቂቅ፣ ህማም፣ መቅሰፍት በማለት ይተረጉሙታል። ባህሩ ዘርጋው ከፍተኛ የአማርኛ መዝገበ ቃላት በተባለው ላይ መተት የሚለውን አዚም፣ ድግምት፣ አስማት፣ አፍዝዝ፣ አደንግዝ በሰው ላይ ጉዳት ለማድረስ የራሱ ጉዳይ እንዲፈጸምለት በተለያዩ ነገሮች በልብስ፣ በቤት፣ በቁሳቁስ፣ በምግብ ላይ የሚያደርገው ድግምት በማለት ይተረጉማል። እንዲሁም የመጽሐፍ ቅዱስ መዝገበ ቃላት መተተኛ የሚለውን ቃል በርኩስ መንፈስ ኃይል ልዩ ድንቅ ነገር የሚሰራ በማለት ይተረጉመዋል። ስለዚህ መተት ማለት በአጋንንታዊ ክፉ ጥበብ የአንድን ሰው ሕይወት ለማጥፋት፣ ለመጉዳት፣ እድሉን፣ ትዳሩን፣ ዕውቀቱን፣ ገንዘቡን፣ ጤናውን ወዘተ ለማበላሸት፣ ደስታውን ለማጠልሸትና ለመንጠቅ የሚደረግ ክፉና በእግዚአብሔር ዘንድ የተጠላና የሚያስጠላ መናፍስታዊ ተግባር ነው። ስለ መተትና ስለ አስማት በመጽሐፍ ቅዱስ ጥንታዊ ዳራውን ብናይ የሰው ልጆች መተትና አስማት መጠቀም የጀመሩት ገና በጠዋቱ ነው። በሕገ ኦሪት ሳይሆን በሕገ ልቦና የኖረው በያዕቆብ ላይ አስማት የለም ተብሎ መጽሐፉን ስናይ ያስገርመናል። ምክንያቱም ይህ አጋንንታዊ ጥበብ የሰው ልጅ በቅጡ ሃይማኖትን ባልያዘበት፣ ፈጣሪውንም በአግባቡ ባላወቀበትና ባላመለከበት ዘመን መጀመሩ ነው። ዘኍልቍ ምዕራፍ 23 ቁጥር 23። ያዕቆብ በዚህ ምድር ላይ 147 ዓመት ከኖረ በኋላ ቅድመ ልደተ ክርስቶስ በ1871 ዓ.ም አርፏል። ስለዚህ የሰው ልጅ መተትና ድግምትን ለተንኮል መጠቀም የጀመረው ከዛሬ 5000 ዓመት በፊት ነው። በመጽሐፍ ቅዱስ ውስጥ ስለ መተትና ስለ መተተኛ በደንብ ተገልጿል። መተተኛ የሚለው ቃል በብሉይ ኪዳን ውስጥ 7 ጊዜ ተጠቅሷል። ዘጸአት 2:18፣ ዘዳግም 18:11፣ ሁለተኛ ዜና ምዕራፍ 33 ቁጥር 6፣ ሁለተኛ ነገሥት ምዕራፍ 9 ቁጥር 22፣ ትንቢተ ሚልክያስ ምዕራፍ 5 ቁጥር 12፣ ትንቢተ ናሆም ምዕራፍ 3 ቁጥር 4፣ ትንቢተ ኢሳይያስ ምዕራፍ 47 ቁጥር 9። ድግምት የሚለው ቃል በብሉይ ኪዳን 2 ጊዜ ተገልጿል። ዘዳግም 18:11፣ ትንቢተ ኢሳይያስ 19 ቁጥር 3። አስማትና አስማተኛ የሚለው ቃል ደግሞ በብሉይ ኪዳን መጽሐፍት ላይ 11 ጊዜ፣ በአዲስ ኪዳን 3 ጊዜ ተገልጿል። ዘሌዋውያን 19:26፣ ዘኍልቍ 23:23፣ ዘኍልቍ 24:1፣ ዘዳግም 18:11፣ ሁለተኛ ነገሥት 21:6፣ ሁለተኛ ዜና 33:6፣ ትንቢተ ኢሳይያስ 3:3፣ ትንቢተ ኤርምያስ 8:17፣ መዝሙር 57:5፣ ትንቢተ ኢሳይያስ 57:3፣ ትንቢተ ዳንኤል 2:10፣ ራእይ 18:28፣ ራእይ 21:8 እና ራእይ 18:23 በሚገባ ተቀምጧል። አንዳንድ ያልታደሉት ስለ መተት በዚህ ደረጃ በእጃቸው ባለው በሚያነቡት መጽሐፍ ቅዱስ ላይ ተጽፎ ስለ መተት ሲነገር የፈጠራ ትምህርት ሊመስላቸው ይችላል። ግን መተትና ድግምት በአሁን ሰዓት ትውልድ እየጠፋበት፣ ቤተሰብና ትዳር እየፈረሰበት፣ ግን ያላወቅነው ብናውቀው ቸል ያልነው አጋንንታዊ አውዳሚ መሳሪያ ነው።
ዛሬ በየገዳማቱ በየጸብሉ ያሉትን እህት ወንድሞቻችንን ብንመለከት መተት ስንቱን ከቤት አስወጥቶት ስራውን፣ ትምህርቱን፣ ትዳሩን፣ የነገ ተስፋውን አስትቶት እያንከራተተው ይገኛል። ችግሩ መንፈሳዊ ዕውቀት አለን የምንል ሰዎች የአጋንንት ተንኮልና ክፉ አሰራር ተረት ተረት ስለሚመስለን ካለንበት ደረጃ ዝቅ ብለን በሺዎች የሚቆጠሩትን በመተት የሚሰቃዩትን ሰዎች ካላየን ልንረዳው አንችልም። ይህን አይነት ትምህርት አንዳንዶች ሲሰሙ መንፈሳዊ ብዕራቸውን በማንሳት የአጋንንት ተንኮልን ከማጋለጥ ይልቅ ሰውን ለመዘርጠት ሲጠቀሙበት እናያለን። ስለ መናፍስት ተንኮልና ውጊያ ሳያውቁ በስድብ ለሚራቀቁ ወንድም እህቶች መልስ በመስጠት ውድ ጊዜያችንን ማባከን አያስፈልግም። ጌታ ሆይ ባለማወቅ ነውና የሚያደርጉትን ይቅር በላቸው እንላለን። የአጋንንት ምስጢር ሲጋለጥ የአጋንንት ጀብድ የተሰበከ የሚመስላቸው ስለ አጋንንት ተንኮልና ውጊያ በትምህርት መልክ ሲሰጥ ለምን አንደበታቸው ወደ ስድብ እንደሚለወጥ ብናውቅም አንዳንዶች አጋንንቱ ሲነካ እነሱ የተነኩ ይመስል በተቃራኒ ጎራ ለአጋንንት ጥብቅና ሲቆሙ አድሞ ሲያሳድሙ ማየት ቢያሳዝነንም አይገርምም። ምክንያቱም አንዱ የአጋንንቱ ውጊያ መንገድ በሰው እያደረ ለምን ተነካው እያለ መቆጣትና ስም ማጥፋት ስራው ስለሆነ ነው። ልብ አላሉም፣ ገድላቱና ድርሳናቱን አልተመለከቱም እንጂ እነዚህ ቅዱሳት ገድላትና ድርሳናት የአጋንንትን ተንኮልና ክፋት ብሎም የውጊያ ስልት ነው የሚያስተምሩት። የትኛውም ቅዱስና ጻድቅ በአጋንንት ሳይፈተን ስጋዊ መከራን ሳይቀበል የበቃም ሰማያዊ ክብር የሚያገኘም ቃል ኪዳንም የተቀበለም የለም። የቅዱሳን ጸጋና ሰማያዊ ዋጋ የሚፈተነው በአጋንንት ውጊያ መሆኑን ካልተረዱ እምነት ሳይሆን መጽሐፍ ቅዱሳዊ ዕውቀት ብቻ ነው ያላቸው ማለት ነው። እነዚህ ሰዎች ብዙ ሊሉ ስለሚችሉ እነርሱን ተወት አድርገን ቢቻል በአጋንንትና በመተት የተያዘውን ትውልዳችንን ሰማያዊ ዕዳ እንዳይሆኑብን የበኩላችንን ድርሻ መወጣት ይሻላል። ጌታችን በሥጋ ማርያም ተገልጦ ወደዚህ ምድር የመጣበት ዓላማ የሰው ልጆች ለማዳንና የሰው ልጆችን በማሳት ከገነት ለመውጣት ምክንያት የሆናቸውን የዲያብሎስን ሥራ ለማፍረስ ነው። የሰው ልጅ ደግሞ ሰማያዊ ክብሩን ያጣው ከገነት የተባረረው በዲያብሎስ ምክንያት ነው። ስለዚህ የጌታ አመጣጥ ሰውን ለማዳንና የዲያብሎስን ሥራ ለማፍረስ ነው ማለት ነው። ይህንንም ወንጌላዊው ዮሐንስ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ብሎናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 9። እኛ የዲያብሎስን ሥራ ማፍረስ ባንችል የተንኮል ሥራውን የክፋት ውጥኑን ብናጋለጥ ለምዕመናኑ ብናሳውቅ ምንድነው ጥፋቱ? ስለ መተት ስንናገር ድግምትና አስማት ከመተት ጋር ምን አገናኘው ብትሉ መተት፣ ድግምትና አስማት እንደ ነፍስና ሥጋ ናቸው። መተት ለመስራት ድግምትና አስማት ስለሚያስፈልጉ የራሳቸውን ቁርኝነት ስላላቸው አንዱ ከሌለ አንዱም ስለማይኖር ለግንዛቤ ጭምር ነው። ባጭሩ መተት የሚሰራው በድግምት ነው። ለምሳሌ አንድ ሰው ላይ መተት ሲሰራበት የሚሰራው ሰው ወይም ጠንቋይ ድግምትና አስማት ያስፈልገዋል። ድግምት ማለት መናፍስት የሚጠሩበት፣ የሚጎትቱበት፣ የሚቀርቡበት አጋንንታዊ ጥበብ ነው። አስማት ማለት በሁለት ይከፈላል። አንደኛው አጋንንታዊ ትርኢት የሚያሳዩበት አስደናቂና ምትሃታዊ ነገር የሚያደርጉበት ሲሆን፣ ሁለተኛው አጋንንቱን የሚጠሩበት፣ አስረው የሚያናግሩበት፣ የሚያዙበት አጋንንታዊ ኃይል ያለው ስም ነው። ግልጽ እንዲሆንላችሁ በድርሳነ ሚካኤልና በድርሳነ ገብርኤል በሌሎችም ድርሳናት ላይ እንዳሉት ህቡዕ ስም ወይም ስመ አምላክ ያለ ግን የአጋንንት ልዩ ስም የሆነ ማለት ነው። እነዚህን አጋንንታዊ ስሞች ደጋሚዎች ብቻ ናቸው የሚያውቋቸው። በዚህ ውስጥ ገቢርና ግብር የሚባል አለ። ገቢር መተቱ ወይም ድግምቱ እንዲሰራ የሚደረግበት ቅድመ ዝግጅት ነው። ለምሳሌ የተለየ እጽዋት፣ አረቄ፣ ደም ወዘተ ሊሆን ይችላል። ግብር የሚባለው አስደጋሚው በሚያስደግመው ሰው ላይ የሚያወጣው ወጪ ነው። ይህም ለደጋሚው የሚከፈለው ገንዘብና ሌላም ነገር ሊሆን ይችላል። ተወዳጆች ሆይ ሰው ሰውን ለማጥፋት፣ የሰውን ሕይወት ለማበላሸት፣ እድሉን ለማኮላሸት የሚሄድበትን ርቀት ልብ አላችሁ? እግዚአብሔር ለሙሴ መተተኛይቱን በሕይወት እንድትኖር አትፍቀድላት ብሎታል። ዘጸአት 22 ቁጥር 18። እንዲሁም አስማተኛም መተተኛ በድግምት የሚጠነቁልም መናፍስትንም የሚጠራ ጠንቋይም ሙታን ሳቢም በአንተ ዘንድ አይገኝ በማለት አስጠንቅቆታል። ዘዳግም 18 ቁጥር 11። ልበ ደንዳናው ፈርዖን የእግዚአብሔርን ተአምራት በሙሴ ላይ ሲገዳደር የነበረው በመተተኞች ነበረ። በተለይ ሙሴ በእግዚአብሔር ኃይል ተአምራት ሲያደርግ፣ ፈርዖን ደግሞ መተተኞችን፣ ጠንቋዮችን፣ አስማተኞችን ጠርቶ በአጋንንታዊ ጥበብ በትራቸውን እባብ እያደረጉ
የፈርዖንን ልብ ከባልጩት ድንጋይ ይልቅ ሲያጸኑት በእግዚአብሔር ተአምራት እንዳያምን